والله رمضان ላይ መገኘት ትልቅ ፍርሳ ነው አላህ ከሚገኙት አላህ ያድርገን እስቲ አምና ከኛ ጋር ስንት ወንድሞች ነበሩ ስንት እህቶች ነበሩ ስንት እናቶች ስንት አባቶች ነበሩ አብረውን ይጾሙ ዛሬ ቀብር ላይ ያሉ ቀብር የገቡ የሉ አብረውን ይጾሙ የሸኘናቸው የሉ ታዲያ ማግኘት ቀላል አይደለም والله በረመዳን ውስጥ መገኘት ራሱ ትልቅ ደረጃ አለው ላወቀው ለተጠቀመለት አንድ ታሪክ ልንገራችሁ طلحة ابن عبيد الله የሚባሉ ታላቁ ሰሃባ የነብዩ ደረሳ ናቸው አንድችን ታሪክ እንዲህ ብለው ይነግሩናል أن رجلين قدم على رسول الله صلى الله عليه وسلم ሁለት ሰዎች ወደ ነብዩ አለይሂ ሰላቱ ወሰለም መጡ وكان اسلامهما جميعا እስልምናቸው በአንድ ላይ ነበር የተቀበሉት መተው ሻሃዳ ያዙ ሁለቱም ሰዎች አሉ ከየመን አካባቢ ነበር የመጡት ይባላል وكان احدهما ታሪኳን በደንብ አዳምጡኝ وكان احدهما አንዳቸው ከሁለቱ አንደኛው አሸደ اجتهاد من صاحبه ከጓደኛው በጣም ብርቱ ነበር በኢባዳ فغزا المجتهد ጠንካራ የነበረው የአላህ ባሪያ ሰሃባው ጂሃድ في سبيل الله ወጣ ከሁለቱ አንደኛው ማለት ነው فاستشهد ሸሂዶን እንደወጣ በቃ በአላህ መንገድ ለአላህ ዲን ሲል ተሰዋ ثم مكث الآخر بعده سنة አንደኛው ከሱ በኋላ አንድ አመት ዱንያ ላይ ቆየ ثم توفي موت አይቀርምና ይሄም ሞተ ሁለተኛው قال طلحة እንግዲህ ታሪኩን ከዚህ ጀምራል فرأيت فيما يرى النائم منام ሰው የተኛ ሰው እንቅልፍ ላይ የተኛ ሰው የሚመለከተው ነገር ተመለከትኩኝ አለ በመናሙ በህልሙ كأني عند باب الجنة لكني جنة بر ላይ ያለው ይመስላል إذ أنا بهما وقد خرج الخارج من الجنة እኔ እዛው ባለውበት ከነሱ ጋር ከጀነት አንድ የሚወጣ ሰው ወጣ فأذن للذي توفي الآخرة منهما መጨረሻ የሞተው አንድ አመት ቆይተው በጃድ የሞተው ሳይሆን ኖርማል አሟሟት የሞተው መጨረሻ የሞተው ናንተ ጀነት ግባ ብሎ ቅድሚያ ያስገባዋል ከዛ በኋላም አሁንም መጣ فأذن للذي استشهد ሸሂድ ለሆነውም ደግሞ ናንተም ደግሞ ቀጥለ ግባ አለው ثم رجع إليه ከዛም ወደ እኔ ተመለሰ ارجع ተመለሰ فإنه لم يأن لك بعد ከነሱ በኋላ ላንተ አሁን ጊዜ አይደለም አልተፈቀደም አሁን ጊዜ አይደለም ተባልኩኝ فأصبح طلحة ነጋጧት ተነሳ ከእንቅልፉ يحدث به الناس ለሰዎች ይሄንን ህልም መናገር ጀመረ ሰሃቦቹ በአጠቃላይ እነዚህን ሁለት ሰዎች ስለሚያውቁ فعجب لذلك በዚህ ነገር በጣም ተገረሙ فبلغ ذلك رسول الله صلى الله عليه وسلم ይህ ወሬ ነብዩ አለይሂ ሰላቱ ወሰለም ዘንድ ደረሰ فقال يا الله መልእክተኛዬን ሲሰሙ ምን አሉ من أي ذلك تعجبون በምንድነው የምትደነቁት የምትገረሙት የሚያስደንቃችሁ ምንድነው قالوا يا رسول الله አራንቱ የአላህ መልእክተኛ ወይ هذا كان أشد اجتهادا ይሄ በጣም ታጋይ ነበረ ثم استشهد في سبيل الله በአላህ መንገድ ጂሃድ في سبيل الله ወጥቶ ሸሂድ ሆነ ودخل هذا الجنة قبله ይሄ ከሱ ላይ ሞቶ ደግሞ ቀድሞ ጀነት ገባ ይሄ እንዴት አያስገርምም አሏቸው ሰሃቦችን አሏቸው የነብዩ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ أليس قد مكث هذا بعده سنة ይሰው ከሱ በኋላ አንድ አመት ዱንያ ላይ አልቆየም እንዴ قالوا بلى እንዴት አቆይቷል وأدرك رمضان فصامه رمضانን አግኝቶ አልጾመም እንዴ قالوا بلى እንዴት ጾሞታል እንጂ وصلى كذا وكذا سجدة في السنة በአንድ አመት ውስጥ እኔ የሚያክል ሰላት ስጁድ ሩኩ አላደረገም አልሰገደም እንዴ قالوا بلى እንዴታ ሰግዷል እንጂ አንተ የአላህ መልእክተኛ قال رسول الله صلى الله عليه وسلم የአላህ መልእክተኛ አሉ فلما بينهما أبعد ما بين السماء والأرض በእነዚህ ሰዎች መካከል የሰማይና የምድር ልዩነት አለ وأدرك رمضان فصامه ረመዳንን አግኝቶ እኮ ጾሞታል ወንድሜ ረመዳን ውስጥ መገኘት ቀላል ነገር አይደለም والله ትልቅ ፍርሳ ነው ለዚህ ነው ኢብኑ አልጀውዚ ረህመቱላህ ዐለይሂ ምን ይላሉ ተላሂ በአላህ ይሁንብኝ ለው ቂለ ሊአህሊ القبور ለቀብር ባልተቤቶች ቢባሉ ተመነው እስቲ ተመኙ ቢባሉ ለተመነው የውማን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር አሉ ሱብሃንአላህ የቀብር ሰዎች ቢጠየቁ እስቲ ተመኙ ምን ትፈልጋላችሁ ቢባሉ ከረመዳን አንድ ቀን ብናገኝ ይላል ያ አላህ ሰዎች ሁሌም እንቅልፍ ላይ ናቸው ይላሉ አሊ
መቼ ነው የሚነቁት? ቀብር የገቡ ጊዜ የዛኔ ነው የሚባንኑት አሉ አሊ። ሁሉም አንቀላፍተዋል። መቼ ይነቃል? ቀብር ሲገባ። ስለዚህ አላህ የሰጠንን ፉርሳ እድል እንጠቀም። በምን? አንደኛም ይሄ ሻዕባን ወር ትልቅ ፉርሳ፣ ትልቅ እድል፣ ትልቅ ኸይር ያለበት ወር ነው። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ ሲናገሩ ትልቅ ደረጃ እንዳለው ሲጠቁሙን ይሄ የሻዕባን ወር ሆነን በአጠቃላይ አላህ ሱብሓነሁ ወተዓላ የሚያመጣቸው ትልቅ ስጦታዎች መጠቀም እንዳለብን ሲጠቁሙን እንዲያሉ ኢማሙ ጠበሪ የዘገቡት من حديث محمد بن مسلمة الأنصاري رضي الله عنه قال رسول الله صلى الله عليه وسلم إن لربكم في أيام دهركم نفحات لقيتاتشوكو كزمناتشو كستاتشو زمن لأن أنت ميستاتشو ستوتاك أناتو تشالوت فتعرضوا لها للصوام تزقاجلات لعله أن يصيبكم نفحات منها من البات كزي ستوتا لأغنياتشو يشلال فلا تشقون بعدها أبدا من البات كزي ولا ينكاغنياتشو ماشي مدلبيس لا تونو تشلالاتشو فضائل ነው ሰነዱ ላይ ይላሉ አንዳንድ ዑለማዎች ድክመት አለበት ይላሉ ሐዲሱ ግን አላህ የሚሰጠን እድሎች ፍርሳዎች አሉ ሻዕባን ትልቅ ፍርሳ አለው ስራዎች ወደ አላህ ምን የሚሉበት የሚሄዱበት ነው ከተባለ ታዳ ይሄን ወር ትልቅ ደረጃ ያለው ወር እኛ ዘንድ ታዳ እንዴት ቀላል ሆነ እንዴት ቀላል ሆነ እንዴት እንደቀላል እንመለከተዋለን ልንጠቀምበት ቦታ ልንሰጠው የሚገባ ታላቅ ወር ነው ለምን ከተባለ ጾም እኮ አላህ